ይሄው እንግዲህ ምግባችን በዚህ መልኩ ደርሷል። ሰላም ብያለሁኝ። እንዴት ናችሁ የዩቲዩብ ጓደኞቼ? እንኳን ወደ ዜድ ማና ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ ይዤላችሁ የመጣሁት ቺክን ካሪ ነው የምንሰራው። እሱም ለሱም ግብአት የሚሆን ደግሞ እዚህ ጋር ድጃጅ ሰደር የታጠበ በሎሚና በአችቶ አጥቤ ንጹህ አድርጌ ያስቀመጥኩት አለ። እንደዚህ ቆራርጬዋለሁኝ። እዚህ ጋር ደግሞ ነጭ ሽንኩርት አለ። ይኸው ነጭ ሽንኩርት እዚህ ጋር እንደምታዩት ቲማቲም አለኝ። ቀይ ሽንኩርት ከትፍ ያለሁኝ። እዚህ ጋር ደግሞ ባህራት ነው። ባህራቱ እዚህ ጋር ፍልፍል አስዋድ፣ ኩርኩም ወይም ደግሞ ምንድን ነው የሚባለው በአማርኛ ጠፋብኝ። እዚህ ጋር ካሪ አለ። እዚህ ጋር ማጂ፣ ጨው እና ከሙን አለ። እዚህ ጋር እንደምታዩት ፍልፍል ሮሚ አለ። ትልቁ ቃሪያማ አቃጥለው ማለት ነው። እናንተ ቤታችሁ ውስጥ ባለው ነገር መጠቀም ትችላላችሁ። እኔ ያው ስላለ ቤት ውስጥ ይሄን ሶስቱንም ከለር በአረንጓዴ፣ ቢጫ፣ ቀይ ነው የተጠቀምኩት። ይሄ ደግሞ እንትን አለ ምንድነው ስሙ? ጀውዝ ህንድ ጀውዝ ህንድ ያው አቅርቤ ላሳያችሁ። በስብሳ የምንሰራበት ማለት ነው። መጨረሻ ላይ ስጨምር አሳያችኋለሁ። ይሄ ደግሞ ስሙ አያዝልኝም በነገራችን ላይ ሳንጆ ይሁን ሲንጆ ይሁን የሚሉት ብቻ አላቅም። ለውዝ ነው ያው እሱ ያስፈልጋል። ቺክን ካሪ ስንሰራ ያስፈልገናል ይሄ ማለት ነው። ይሄ ማለት ነው ያው አብዛኞቻችን እናውቀዋለን። ግን ስሙ አያዝልኝም ምን እንደሚባል። ይሄ እዚህ ጋር ደግሞ ኩኪንግ ክሬም አለ። ያው እንደምታዩት ኩኪንግ ክሬም ያስፈልጋል ቺክን ካሪ ስንሰራ። እዚህ ጋር ደግሞ ብረት ድስቴ ውስጥ ዝብዳ ወይም ደግሞ ቅቤ በተር ቅቤ አዘጋጅቻለሁኝ። አሁን ብረት ድስታችንን እንጥድና ወደ ስራችን እንሄዳለን ማለት ነው። አሁን ቁሌታችን እዚህ ጋር ደርሷል እና ይኸው ቁሌታችን እዚህ ጋር ደርሷል። ይሄ አሁን እናጠፋና ጋዙን እስከሚበርድ ድረስ እንጠብቀዋለን። ምክንያቱም ስለምንፈጨው ማለት ነው። ይህ ደግሞ ስለምንፈጨው ትንሽ እስከሚበርድ እጠብቃለሁ። ከዛ ማባያውን ሩዝ ደግሞ እሰራለሁ። ጠብቁኝ እሺ። ተከታተሉ። ይሄው ለሩዛችን የሚሆን ደግሞ ሽንኩርት ጥጃለሁኝ። ቂቤ ሰምኔና ትንሽ ዘይት ነው የጨመርኩት። ሽንኩርታችንን እናበስላለን። ምክንያቱም ቢጫ ሩዝ ነው የምሰራው። ተከታተሉ። እዚህ ጋር ደግሞ ሩዜን አጥቤ አስቀምጫለሁኝ። ሩዙን በደንብ መታጠብ አለበት። ምክንያቱም ሲበላ ጣዕም እንዳያወጣ ማለት ነው። በደንብ አድርገን ማጠብ አለብን። ይሄንን አጥቤ 10 ደቂቃ ነው ያስቀመጥኩት። አሁን ሽንኩርቴ ሲበስልልኝ እንጨምራለሁ ማለት ነው። አብራችሁ ሁኑ። ይሄ ደግሞ ለሩዙ የሚሆን ቅመም ነው። እዚህ ጋር እርድ አለኝ፣ ጨው እና እዚህ ጋር የደረቀ ሎሚ ያለኝ ትንሽ በሳ አድርጌዋለሁኝ፣ ምክንያቱም ጣዕሙ እንዲወጣ ማለት ነው። እዚህ ጋር ደግሞ ገርፋ አለኝ። እዚህ ጋር ማጂ ሂል አለኝ፣ እሱን እጨምራለሁ ማለት ነው። ሽንኩርቴ ይሄው እንደዚህ እየበሰለ ነው። ትንሽ መብሰል አለበት እንዳይፈጥ ማለት ነው። ትንሽ ይዘልና ቅመሙን እንጨምራለን። ይሄው ሽንኩርታችን እንደዚህ በስሏል። አሁን ደግሞ ይሄን እንጨምራለን። እናደባልቀዋለን። ትንሽ ከተቁላላ በኋላ ሩዝ እንጨምራለን። ያው ሩዜን ጨምሬያለሁ በዚህ መልኩ ማለት ነው። እንደዚህ ትንሽ እናቁላላና ውሃ የፈላ ውሃ ጥጃለሁኝ። የፈላ ውሃ ሲበላልኝ እጨምራለሁ ማለት ነው። ሩዜ እንደዚህ አሁን ቁሌታችን እዚህ ጋር ደርሷል እና ይኸው ቁሌታችን እዚህ ጋር ደርሷል። ይሄ አሁን እናጠፋና ጋዙን እስከሚበርድ ድረስ እንጠብቀዋለን። ምክንያቱም ስለምንፈጨው ማለት ነው። ይሄ ደግሞ ስለምንፈጨው ትንሽ እስከሚበርድ እጠብቃለሁ። ከዛ ማባያውን ሩዝ ደግሞ እሰራለሁ። ጠብቁኝ እሺ። ተከታተሉ።
ይሄው ለሩዛችን የሚሆን ደግሞ ሽንኩርት ጥጃለሁኝ። ቂቤ ሰምኔና ትንሽ ዘይት ነው የጨመርኩት። ሽንኩርታችንን እናበስላለን፣ ምክንያቱም ቢጫ ሩዝ ነው የምሰራው። ተከታተሉ። እዚህ ጋር ደግሞ ሩዜን አጥቤ አስቀምጫለሁኝ። ሩዙን በደንብ መታጠብ አለበት፣ ምክንያቱም ሲበላ ጣዕም እንዳያወጣ ማለት ነው። በደንብ አድርገን ማጠብ አለብን። ይሄንን አጥቤ 10 ደቂቃ ነው ያስቀመጥኩት። አሁን ሽንኩርቴ ሲበስልልኝ እንጨምራለሁ ማለት ነው። አብራችሁ ይሁኑ። ይሄ ደግሞ ለሩዙ የሚሆን ቅመም ነው። እዚህ ጋር እርድ አለኝ፣ ጨው እና እዚህ ጋር የደረቀ ሎሚ ያለኝ ትንሽ በሳ አድርጌዋለሁኝ፣ ምክንያቱም ጣዕሙ እንዲወጣ ማለት ነው። እዚህ ጋር ደግሞ ገርፋ አለኝ። እዚህ ጋር ማጂ ሂል አለኝ፣ እሱን እጨምራለሁ ማለት ነው። ሽንኩርቴ እንደዚህ እየበሰለ ነው። ትንሽ መብሰል አለበት እንዳይፈጥ ማለት ነው። ትንሽ ይብሰልና ቅመሙን እንጨምራለን። ይኸው ሽንኩርታችን እንደዚህ በስሏል። አሁን ደግሞ እንጨምራለን። እናደባልቀዋለን። ትንሽ ከተቁላላ በኋላ ሩዝ እንጨምራለን። ያው ሩዜን ጨምሬያለሁ በዚህ መልኩ ማለት ነው። እንደዚህ ትንሽ እናቁላላና ውሃ የፈላ ውሃ ጥጃለሁኝ። የፈላ ውሃ ሲፈላልኝ እጨምራለሁ ማለት ነው። ይሄው እንግዲህ ምግባችን በዚህ መልኩ ደርሷል። ይሄው እንግዲህ ምግባችን በዚህ መልኩ ደርሷል።